አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እንግዲህ ያው ኩዳር ሰራ ነው ዛሬ። ኩዳር ደጃጅ ማለት ነው። ኩዳር በዶሮ ማለት ነው። ያው ጀህዝ አድርጌያለሁ እኔ ሁሉን ነገር የሚያስፈልገኝ ጀህዝ አድርጌ፣ አሁን ሶሱን ብቻ ነው የማደርገው። ሶሱን የተጠቀምኩት ይሄ ነው ሶሱ ማለት ነው። ከዛ ሎሚ ተጠቅሜያለሁ። ዘይቱን ታደርጋላችሁ። ጨውን አለ ሐሰብ ራሱን ጨው ስላለ ማለት ነው ውዶቼ። አሁን ቀጥታ አደርገዋለሁ ማለት ነው ውዱን። ከዛ እንደዚህ ታዋህዱታላችሁ። ከላይ ካዋህድኩ በኋላ እኔ ኩዳር ደግሞ ጨምራለሁ በዛዲያ ማለት ነው። ካልፈለጋችሁ መጨመር እናንተ እንግዲህ የምትፈልጉትን አይነት ኩዳር መጠቀም ትችላላችሁ። በነገራችን ላይ በጣም ነው በነገራችን ላይ ደጃጅ ኩዳር ነገር ብንበላ ለጤናችን ይመከራል ማለት ነው። ሰርታችሁ ተመገቡ እላችኋለሁ። እንደዚህ ለጤና ጥሩ የሆኑ ነገሮችን እየሰራችሁ ተመገቡ። እዚህ ዶሮውን ከላይ እንደገና አስተካክለውና አንድ ላይ ተጠቅመው እናንተ አለሐሰብም ፈልጉትን ዶሮ መጠቀም ትችላላችሁ። እንደዛ አድርጌያለሁ። አሁን በዛ ላይ ከላዩ ላይ እነሰንስበታላችሁ። አሪፍ ነው፣ ደስ ይላል። እንደዚህ እነሰንስበታለሁ። ያሳምረዋል። ከበሰለ በኋላ መልኩ ደስ ይላል። መሸከል ሲሆን ይህን ይመስላል ውዶቼ። እስኪ ላይክ ሼር አድርጉልኝ ማለት ነው። ሰብስክራይብ አድርጉ። ምን መደማመር በጣም አይመቸኝም እና ይኸው ስንት ጊዜ አንድ ሺህ እንኳን ሰብስክራይብ ያልሞላም ከኔ በላይ ያሉት በኋላ የጀመሩት ሞኔታይዝ ሲሆኑ እኔ እንዳለው ይችላል ስራው ጋር እና ከልጅ ጋር ስለማይስማማ ምንም አልተሳካልኝም ማለት ነው። ግን በእናንተ እገዛ ኢንሻአላህ ቀስ ብዬ ያው እደርሳለሁ ብዬ ነው። ደግሞ አሁን ላይ የዩቲዩብ ህግ እየጠበቀ ስለሚሄድ እስኪ ቶሎ ላይ አድርጉኝ ማለት ነው ውዶቼ። አሁን ወደ ቀጥታ ወደ ፎርን እናስገባዋለን እላችኋለሁ። አሁን ቀጥታ ወደ ፎርን አስገባዋለሁኝ። እንደምታዩት መረቅ አለው። መረቅ የለውም ብላችሁ ከላይ ስታዩት እንትን እንዳትሉ መረቅ አለው። ገና የቱኑ ሲበስል ደግሞ ብዙ ውሃ ይመጣል ማለት ነው። እና ይሄን ይመስላል ውዶቼ። አሁን ቀጥታ ፎርን አስገባዋለሁ። ከበሰለ በኋላ ደግሞ አብረን እናያለን። በነገራችን ላይ በደስጤር ተሸፍኑታላችሁ። በደስጤር ተሸፍኑታላችሁ እንደዚህ ማለት ነው። ማዝ መሸፈን አለበት በደንብ አከፍ። ውድ ቤተሰቦቼ እንግዲህ ያው በጣጥሱ ደጃጁም በስሏል ማለት ነው። ዳራችን እንደዚህ ሆኗል። መረቁን እያያችሁት ነው። መረቅ አለው። አሁን የሚቀረው ከላይ ብቻ ከላይ እናቀለዋለን። ከላይ ያለውን ፎርን ሸቅላለን ማለት ነው ኢንሻአላህ። ከላይ ደግሞ ሸቅለ ነው እንዴት እንደሚሆን እናያለን አብረን። ግን አሁን ላይ በስሏል፣ ሁሉ ነገር የበሰለ ነው። ግን ከላይ መልኩ እንዲያምርልን እናሐምረዋለን ማለት ነው፣ እናቀለዋለን። አሁን ላይ ይሄን ይመስላል እንደምታዩት ማለት ነው ውድ ቤተሰቦቼ። እንግዲህ እንደዚህ ከላይ አቅለቸዋለሁ ማለት ነው። ሀባይብ ይሄን ይመስላል ደጃጅ ኩዳሩ ማለት ነው። ያው መጀመሪያ አቆራረጥ ምናምን ምኑን ዶሮውን ያላሳየኋችሁ አያቅተን በማለት ነው ማለት ነው። ሶሱን ጀህዙን የተጠቀምኩ ብያችኋለሁ። ዘይቱንና ሎሚ ትጨምራላችሁ። ጨውን ደግሞ አለ ሐሳብ እንደምትፈልጉት አሻን ጨው ራሱን ጋር ቅመሙ ጋር ጨው እና ውዶች ይሄን ይመስል ነበረ እንግዲህ ዛሬ የሰራሁት ኩዳር ማለት ነው። ያው ቀለል ያለ ነው። እንደዚህ ብዙ አይፈጅባችሁም፣ አያደክማችሁም።
ጎረድ ጎረድ አድርጋችሁ አጣጥባችሁ ብቻ አድርግ። ወጥም አይፈጅ ነው በነገራችን ላይ ብዙ ወጥ የሚፈጁ ዳር አሰራሮች አሉ። እንግዲህ ወጥ አይፈጅም፣ ሰዓት አይፈጅባችሁም ማለት ነው። ፈጥኖ ደራሽ ይባላል እንግዲህ